እናትነት በጣም እናትነትን ሳስብ ነበር እናትነት ሲባል አምጬ ወለድኩ ትላላችሁ ጥሩ ነው ምጥ ለመሰላችሁ ጥቅሙ ልክ ጽንስ ሲፈጠር በጣም የሚገርም ነገር ልንገራችሁና ያድጋል ሲያድግ ይሄ እንትን ሰውነት የሚሆነው ቲሹ እየተቆራረጠ ይወድቅ ከሰውነቱ ማለት ነው ጥፍር ጥጉር ምናምን ይያለ እና ሲቆራረጥ የእናቱ አካል ይሆናል በደንብ አስተውሉ እሷ ተሸከመዋለች አታማሩሩ ልጅ የተሸከምኩት ብላችሁ እሱ ደግሞ ቲሹ ይቆራረጥና የሴቷ አካል ይሆናል እሷ ተሸከመዋለች ጽንሱ አካል ይሰጣታል ስለዚህ ብዙ የሚወልዱ ሴቶች ምንም አይሆኑም ጤነኞች ናቸው ልጁ ምን ሰጣቸው አካል ሰጣቸውና ሰው በተጸነሰ በአራት ወሩ የእናቱን ድምጽ ለይቶ ይሰማል እሺ እስቲ አንተ ጥያቄ ልጠይቃችሁ ህፃናት ነጭ ወረቀቶች ናቸው አይደሉም ናቸው ምትሉ አጨብጭቡ እስቲ ትልቅ ኤክስ ሰጥቻቸዋለሁ በጣም ስህተት የሆነ አባባል ነውና ይሄ ትልዝላችኋል ዩኒቨርሲቲ አስተዋውሳለሁ እንትን ዴቨሎፕመንታል ሳይኮሎጂ ኮርስ ስንወስድ ታቡላ ራስ የሚባል የጆን ሎክ ፍልስፍና ነው ነጭ ወረቀት ማለት ባዶ ናቸው ማለት እኮ ነው ልሙጥ እና ሲማሩ ሲያዩ ዕውቀት ያገኛሉ እንጂ ባዶ ናቸው የሚል ፍልስፍና ነው አሁን ኤክስ ሆኖ ዓለሙ ጥሎታል ይሄን ፍልስፍና አሁን ግን ነጭ ወረቀቶች አይደሉም ከማህፀን ጀምረው ለይተው የእናታቸውን ድምጽ ይሰማሉ ስለዚህ ማሚ ልጅሽን ተሸክመሽ ይያለሽ ማጫወት ይችላልሽ ሴት ከሆነች ሚሚዬ እንዴት ነሽ ደህና ነሽ ወይ መቼ ነው የምትወለዱ ስትሏት ብድግ ስትል ሰማታላችሁ ሞሽን አለው ደግሞ በገና ክራር ምናምን ስትጫወቱላቸው ብድግ ቁጭ ሲሉ አልትራሳውንድ ይታያሉና እናትነት ትልቅ ስጦታ ነው መጨረሻ ደግሞ ሽሩሩ ስሉት ሽሩሩ ሴት ልጇን ምሽ ተሸከመው በመኗ ነው አብዛኛው ጊዜ በግራ ጎን ነው እዚህ ጋር ነው በሴቶች እና ይሄ ግራ ጎን ደግሞ ራይት ብሬንን ይቀሰቅሳል ራይት ብሬን ስፒሪቹዋል ነው ዊዝደም ነው ደብሊውኤች ኩዌሽን አይወድም እዚህ ጋር ማለት ነው ስለዚህ የኢሞሽናል ኮኔክሽን አላችሁ ልክ ልጇ ሲርበው ጡቷው ቶሎ ምን ይሞላል ወተት ይሞላል ልጇ ሲታመም ቀድማ እናት ታውቃለች ለምን መሰላችሁ ራይት ብሬኗና ቀስቅሶታል በግራ ጎን መታቀፏና ክብር ለእናቶቻችን እላለሁ ክብር ለእናቶቻችን